የሀገራችን ብርቱ የንግድ ሰዎች ሰላም ጤና ይስጥልኝ ብለናል። ፍኖት ኢንጂነሪንግ ስራዎች ነን። የምንነጋገረው ስለ ማሽን ብቻ አይደለም፣ ስለ ሀገር በቀል ጥበብ፣ ስለ ኢኮኖሚ ነፃነትና በራስ መተማመን ነው። ብዙ ጊዜ በሀገራችን አምራቾች ዘንድ ከውጭ የመጣ ካልሆነ ጥራት የለውም የሚል የተሳሳተ አመለካከት አለ። እኛ ጋር ይህንን ታሪክ አድርገነዋል። በኢትዮጵያ በላምሮች የተነደፉ ስታንዳርዳቸውን የጠበቁና ለሀገራችን የአየር ንብረትና የኤሌክትሪክ ፍጆታ ተስማሚ የሆኑ ማሽኖች ይዘንላችሁ ቀርበናል። ዛሬ በሀገራችን ትልቁ የንግድ እንቅፋት ምንድን ነው? የውጭ ምንዛሪ ወይ የዶላር እጥረት። ከውጭ ማሽን ለማስመጣት ወራትን የሚፈጅ የባንክ ወረፋ መጠበቅ፣ ሲበላሽም መለዋወጫውን በዶላር ፍለጋ መንከራተት። ይህ ታሪክ እንዲያበቃ ፍኖት ኢንጂነሪንግ ስራዎች መፍትሄ ይዞ መጥቷል። የእኛን የወተት ፓስቸራይዘር ወይ ኢንኩቤሽን ማሽኖች ወይንም ሳሙና ማምረቻና ምንጣፍ መጭመቂያ እና ሌሎች ማሽኖች ሲገዙ በሀገር ውስጥ ገንዘብ ይሸምታሉ። የባንክ ወረፋ የለም። ለዶላር ፍለጋ ራስ ምታት ቀረ። ይህም ንግዶን ዛሬውን እንዲጀምሩና ካፒታሉን በሀገር ውስጥ እንዲያንቀሳቅሱ ይረዳውታል። ማሽን ሲገዙ ማሰብ ያለቦት ስለ ዛሬው ስራ ብቻ ሳይሆን ስለ ነገው ጥገና ጭምር ነው። ከውጭ የመጣ ማሽን አንዲት ብሎ ቢጠፋቦት ስራው ሊቆም ይችላል። ፍኖት ኢንጂነሪንግ ስራዎች ጋር ግን ይህ ችግር አይታሰብም። መለዋወጫ ማሽኖቻችን እኛው ስለምናመርታቸው እያንዳንዱ መለዋወጫ እዚሁ መጋዘናችን ውስጥ ይገኛል። የቴክኒክ ድጋፍ ማሽኑ የገነቡት የሀገራችን ልጆች እዚሁ አጠገባችን ስላሉ ማሽኖች ችግር ቢገጥሙ በአካል መጥተው የሚጠግኑ የሙያ ምክር የሚሰጡና ለቀጣይ ዓመታት አብረዋቸው የሚቆሙ ቴክኒሻኖች አሉን። ኢንጂነሩ ከውጭ መምጣት አለበት የሚለው ሰበብ እኛ ጋር የለም። የሀገር ውስጥ ምርትን መጠቀም ማለት ሀገርን መገንባት፣ ስራን ማቅለልና ትርፍን ማረጋገጥ ነው። የፍኖት ኢንጂነሪንግ የወተት ውጤቶች ማቀነባበሪዎችና ማሸጊያ ማሽኖች ለዚህ ህያው ምስክር ናቸው። አድራሻ ከኖክ 18 አደባባይ ወደ ጦራሊሽ በሚወስደው መንገድ መብራት ኃይል ድልድይ ሳይደርሱ 50 ሜትር ገባ ብለው ያገኙናል። ፍኖት ኢንጂነሪንግ ስራዎች ጥንካሬና ጥራት ይገባውታል።